አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድ የፀሐይ ዩቲዩብ ቻናል ተከታታይ ጓደኞቼ እንዴት ናችሁ? ክርስቲያን ጓደኞቼ ሰላም ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ያኛው ዩቲዩቤ እንግዲህ ትንሽ ደስተኛ ስላልሆንኩበት ምናልባት ያ ካልተመለሰልኝ እንግዲህ ይሄንን ላሳድግ እያልኩኝ ነው። በነገራችን ላይ በኮንትራት ያላችሁ ልጆች በባህር የመጣ ነውን በዚች በባህር ላይ ነው የመጣ ነው። እስኪ ላሳያችሁ ላስጎብኛችሁ ማለት ነው። በነገራችን ላይ ይሄ ጥቁር ባህር ማለት ነው። ይሄ ጥቁር ባህር ስንቱን በልቶታል። በነገራችን ላይ ማለት ነው ስንቱን በልቶታል። የስንቱን እናት አስለቅሶታል። የትግራይን እናት አስለቅሷል። የአማራን እናት አስለቅሷል። የኦሮሞን እናት አስለቅሷት የኢትዮጵያን ብሔረሰብ ሁሉ እናቶች አስለቅሷል ማለት ነው። እና ሳየው ማን ነው እንደኔ ልቡን የሚያመው ማለት ነው። ያየሁ ጊዜ በቃ ልቤ ጦሉሉሉሉሉሉሉ ይላል በነገራችን ላይ ማለት ነው። እስኪ ያጠቋቆሩ እና በጣም ከባድ ነው። እና ሰዎች ጋር ሄጄ ነው እና ቀረስኩት ማለት ነው። ግን ስቀርጸው ልቤን እያመመኝ ያዞረኛል ሁላ ወላሂ አዚም። እና በነገራችን ላይ ያው ኮንትራት ቤት የምትሰሩ ልጆች ብዙም አታውቁት እንግዲህ ያው በስደት አረቦቹ ጋር ምናምን እየሄዳችሁ ካያችሁት ምናልባት ማለት ነው። እና ውዶቼ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ኮሜንት አትርሱ። ቤተሰብ ሁኑ። እንደው ምናልባት ያ ካልተመለሰልኝ እንደ ይሄንን ላሳድግ ማለት ነው። ወላሂ ላሳድግ። ሰብስክራይብ አድርጉኝ፣ አበረታቱኝ። ያኔ ደስተኛ አይደለሁም፣ አልተመለሰልኝም። ስለዚህ ካልተመለሰልኝ መጠበቁ ጥሩ ነው እና ያለው ነገር ይሄን ይመስላል። እስኪ ብቻ አላህ ያውቃል። እና ሰብስክራይብ አድርጉኝ፣ ላይክ አድርጉ፣ ኮሜንት አድርጉ። ቪዲዮውን ጨርሳችሁ በማየት ተባበሩኝ። እንግዲህ እስኪ በዚህ ከች እንላለን። እንግዲህ ሾርት ምንም እየለቀኩበት ነው። አብሽሪ በሉኝ። ቀጣይ እንግዲህ በዚህ ቪዲዮ እንድለቅ እገደዳለሁ። አላህ ካለው ለኔ ካለው ይመለሳል። ለኔ ካላለው ደግሞ ምንም ማድረግ አልችልም ማለት ነው። እና እስኪ ተመልከቱት እና እስኪ በቀጣይ ቪዲዮ እስከምመጣ መልካም ሁኑልኝ፣ ደህና ሁኑልኝ። የመዳም ቅመሞች ሰላማችሁ ብዝት ይበል። ሀገራችን ሰላም ትሆንልኝ። መልካም ውሎ መልካም አዳር ይሆንላችሁ። ወዳችኋለሁ።